ዛሬ ማሳያችሁ የልጆች እናት የሆናችሁ በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። ብዙ ጊዜ ሱስዬ ለልጆች የሚሆን ምግብ አሰራር አሳይኝ ትሉኛላችሁ፣ ግን ዛሬ ለልጆች የሚሆን ለአዋቂ የሚሆን በጣም ጤናማ የሆነ የቺክን ናጌት አሰራር ሄልዚ ወይ ነው ማሳያችሁ። ብዙ አይነት አሰራር አለ፣ ግን የዛሬው ሄልዚ ወይ ነው የሚሆነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ቀላል ነው አሰራሩ። ወደ አሰራሩ እንሄዳለን ማለት ነው። በመጀመሪያ የሚያስፈልገን ቺክን ብሬስት ነው ማለት ነው። ግብአቶቹን እዚህ ጋር እንደምታዩት ነው። መጠኑ እንደፈለጋችሁ ማድረግ ትችላላችሁ። ቺክን ብሬስት፣ ሽንኩርት፣ ድንች፣ እንቁላል፣ ቆንዶ በርበሬ፣ የነጭ ሽንኩርት ፓውደር፣ ፓፕሪካ፣ የቺክን ሲዝኒን አድርጌያለሁ፣ የበቆሎ ዱቄት፣ ጨው አርገን በደንብ አርገን እንፈጨዋለን ክሬም እስከሚሆን ማለት ነው። ለልጆች ከፈለግነው ግን ይሄ ሁላ ቅመሞች መጠቀም አያስፈልገንም። ጀስት ቆንዶ በርበሬ፣ ጨው፣ የበቆሎ ዱቄት አርገን መፍጨት እንችላለን። ከአስፈላጊም ከሆነ የነጭ ሽንኩርቱን ፓውደሩን ከሌላችሁ ፍሬሹ ነጭ ሽንኩርት ማድረግ ትችላላችሁ ማለት ነው። ግን ያው ልጆች ሲሆን ብዙ ቅመም መጠቀም ስለማያስፈልግ እንደነገርኳችሁ ቆንዶ በርበሬ እና ብላክ ፔፐር፣ ቆንዶ በርበሬ ነው የሚባለው ከተሳሳቱ በአማርኛ። ብዙ ጊዜ በአማርኛ አድርጊልን ትሉኛላችሁ። ስሞቹን በደንብ ስለማላቃቸው እንዳለሳሳት ብዬ ነው። ወደ ማንኛውም እዚህ ስክሪን ላይ ጽፌላችኋለሁ። በፈለጋችሁት አድርጋችሁ ሳይዝ መስራት ትችላላችሁ። እንደኔ እንዳሳያችሁ ቀደም ባሉ እንትኑ ላይ 4 ማዕዘን ማድረግ ትችላላችሁ። እንደዚህ ላስቲክ አንጥፋችሁ እንደዚህ መቁረጥም ትችላላችሁ። አይዲያውን ነው ማሳያችሁ። እንደፈለጋችሁ አድርጋችሁ መጥበስ ትችላላችሁ። እዚህ ጋር አሁን ኦቨን የለኝም ኤር ፍራየር የለኝም የሚባል ምክንያት የለም። ችግር የለውም። መጥበሻ ላይ አድርጋችሁ መጥበስ ትችላላችሁ። ጀስት ግን ዘይት አታብዙ። ከፈለጋችሁም የኦሊቭ ኦይል የኩክ ማድረግ ያለ አይደለ እሱን አድርጋችሁ መጥበስ ትችላላችሁ ማለት ነው። ሄልዚ ወይ ስለሆነ በዘይት ምናምን ማብዛት አይጠበቅብንም። ካልተገኘ ኦቨን ወይ ኤር ፍራየር በዘይት መጥበሻ ላይ አድርጋችሁ መስራት ትችላላችሁ ማለት ነው። ያ በጣም ቀላል ነው። እንደዚህ አድርጋችሁ ፍሬሽ የሆነ ሄልዚ የሆነ ልጆቻችሁንም ሆነ እናንተ መመገብ ትችላላችሁ ማለት ነው። አይ ሆፕ ተወዱታላችሁ ብዬ ተስፋ አደርጋለሁ። የቀረውን ደግሞ እንደዚህ አድርጋችሁ ዚፕላክ ውስጥ አስገብታችሁ ፍሬዘር ውስጥ ማቆየት ትችላላችሁ። ከዛ አውጥታችሁ ራሱን ለመኩራት ይቀልላችኋል፣ በረዶ ስለሚሆን ማለት ነው። ለኔክስት ታይም እንደዛ አድርጋችሁ መጠቀም ትችላላችሁ። ይህንን ፍሬዘር ውስጥ ሴቭ አድርገዋለሁ ማለት ነው። ሶያ ይህንን ኦሊቭ ኦይል አድርጌ ኦቨን ውስጥ አስገባዋለሁ። በጣም ነው የሚጣፍጠው፣ በጣም ነው ቀላል። ሶያ በመጥበሻ ማድረግ ትችላላችሁ። በጣም ነው የምወዳችሁ። አይ ሆፕ ተወዱታላችሁ ብዬ ተስፋ አደርጋለሁ። ባይ ላቭ ዩ